ዩቲዩብ ላይ ለመስራት ካሰባችሁ እነዚህን 5 ኒቾች ላይ የምትሰሩ ከሆነ ከ1000 እስከ $5000 ማግኘት ለእናንተ ኖርማል እና ተራ ነገር ነው የሚሆነው። ነገር ግን እነዚህን አውቶሜሽን ኒቾች ላይ ሎንግ ቪዲዮ ወይም ደግሞ ሾርት ቪዲዮ የምትሰሩ ከሆነ በጣም አዋጭ ናቸው። እንዲሁም ደግሞ በእነዚህ ኒቾች ላይ የምትሰሩ ከሆነ አንደኛ ሲፒኤሙ በጣም ሀይ ነው፣ ሁለተኛ ደግሞ ከነዚህ ኒቾች ጋር ተከትሎ በጣም ብዙ የሚመጣ አድቨርታይዝመንት ወደ እናንተ ይመጣል ማለት ነው። በዛሬ ቪዲዮ ዩቲዩብ ላይ ከፍተኛ ገቢ ሊያስገኙ የሚችሉ 5 ኒቾችን እነግራቸዋለሁ። ይህን ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እና ሼር በማድረግ ጀምሩት። የመጀመሪያው ፋይናንስና ኢንቨስትመንት ኒች ነው። ይሄኛው ኒች በጣም አሁን ላይ ፖፑላር ኒች ነው። ፋይናንስና ኢንቨስትመንት ኒች ለምሳሌ ስለ ክሪፕቶ ከረንሲ ሊሆን ይችላል፣ ስለ ወርቅ ሊሆን ይችላል፣ እንዲሁም ደግሞ ስለ ኢንቨስትመንት አጠቃላይ ዓለም ላይ ስላሉ ከገንዘብ ጋር ተያያዥነት ያላቸው ቪዲዮዎችን መስራት ነው። ይህንን ቪዲዮዎች ሲሰሩ በጣም ብዙ ጥቅም ታገኛላችሁ። ለምሳሌ ሲፒኤሙ በጣም ሀይ ነው። ይህ ማለት እናንተ ቪዲዮ ላይ የምትለቁት ቪዲዮ በጣም የሚመደበው ከፍተኛ ገንዘብ ነው ለዚህ ኒች። ለምሳሌ ስለ ፎሬክስ ሊሰሩ ትችላላችሁ፣ ስለ ክሪፕቶ ከረንሲ፣ ስለ ወርቅ ሊሰሩ ትችላላችሁ፣ ወይም ደግሞ ስለ ነዳጅ ዓለም አቀፍ ገበያዎች፣ ኢኮኖሚዎች ከተለያዩ ቦታዎች ዜናዎችን ያመጣችሁ ሊሰሩ ትችላላችሁ። እነዚህ ቪዲዮዎች ደግሞ እንዴት ነው የምንሰራው ካላችሁ አሁን ላይ የኤአይ ዘመን ላይ ነው ያለ ነው እና በጣም ብዙ አይነት መንገዶች አሉ ቪዲዮዎች የሚሰሩበት መንገድ። አሁን ለምሳሌ ስክሪፕት ቻትጂፒቲን መጠየቅ ትችላላችሁ ስክሪፕት እንዲሰጣችሁ። ቪዲዮዎችን ደግሞ ወይም ደግሞ ምስል ጀነሬት ለማድረግ ከተለያዩ ጉግል ፒክቸሮች ወይም ደግሞ ኤአይ ዌብሳይቶችን ተጠቅማችሁ ምስል ጀነሬት አድርጋችሁ ሊሰሩ ትችላላችሁ። ሌላኛው ደግሞ ስለ ፋይናንስ እና ስለ ኢንቨስትመንት ሲሰሩ ግዴታ ፊታችሁን ማሳየት አይጠበቅባችሁም። በተጨማሪም ደግሞ እንደዚህ አይነት ዓለም አቀፍ ኒሾች ስትሰሩ ዓለም ላይ ያሉ ተመልካቾች በሙሉ ሰርች ሲያደርጉ የእናንተ ቪዲዮ መጀመሪያ ላይ ሊመጣ ይችላል። ስለዚህ መጀመሪያ ላይ የማስቀምጠው የፋይናንስና ኢንቨስትመንት ቪዲዮ የሚሰሩ ከሆነ በጣም አዋጭ ነው። ሁለተኛው ኒሽ ደግሞ የስነ ልቦናና የታዋቂ ሰዎች ታሪክ፣ ይሄም በጣም አዋጭ ነው። በተለይ ትምህርታዊ ነገሮች ላይ ቪዲዮዎችን መስራት ይፈልጋሉ የምትሉ ሰዎች ይሄ በጣም ጠቃሚ ነው። ምክንያቱም ከተለያዩ ሰዎች ያለፉበትን ውጣ ውረዶች እየተማራችሁ ነው ቪዲዮን የምታዘጋጁት። ለምሳሌ ስክሪፕት ለማዘጋጀት ኤአይዎችን መጠቀም ትችላላችሁ። እነዚህን ኤአይዎች ተጠቅማችሁ ስክሪፕቶችን በመጻፍ የታዋቂ ሰዎችን ታሪክ፣ ዓለም ላይ እስከዛሬ በጣም ፌመስ የሆኑ ታዋቂ ሰዎች በሺዎች የሚቆጠሩ ሰዎች አሉ። ይህ ኒሽ ምንድን ነው? አንደኛ ማለቂያ የለውም። ሁለተኛው ስክሪፕት ብጽፉ ቪዲዮ ብሰሩ ይህ ኒች አያልቅም። የታዋቂ ሰዎች ታሪክ እንዲሁም ደግሞ ስነልቦና እንደዚህ አይነት ቪዲዮዎች ማለቂያ የላቸውም። ሁለተኛው ደግሞ ትምህርታዊ ቪዲዮ ስለሆነ ሲፒኤማቸው ሀይ ነው። ምክንያቱም ትምህርታዊ ቪዲዮዎች ላይ ካምፓኒዎች አሪፍ በጀት ይበጅታሉ። በተጨማሪም ስነልቦናና ስለ ታዋቂ ሰዎች ታሪክ ስትሰሩ ያለው ጥቅም የተለያዩ አዳዲስ መጽሐፎች ሲወጡ እናንተ ጋር ፕሮሞሽን ለማሰራት ካምፓኒዎች ወደ እናንተ ይመጣሉ። ለምሳሌ አቶሚክ ሀቢት የሚለውን መጽሐፍ እናንተ በቪዲዮ መልክ አብራርታችሁ ስለዛ መጽሐፉን ማግኘት ለሚፈልግ ሰው ዲስክሪፕሽን ላይ ብታስቀምጡት ሊንኩን በዚህ ቪዲዮ ብቻ ብዙ ኮሚሽን ማግኘት ትችላላችሁ። ሶስተኛው ኒች ደግሞ ቴክኖሎጂ ኤንድ ሶፍትዌር ሪኮሜንዴሽን ኒች ነው። ይሄ ኒች የማያልቅ ባህር የሆነ ቶፒክ የምታገኙበት ኒች ነው። በዚህኛው ኒች ላይ የቴክኖሎጂ እና የሶፍትዌር አፕሊኬሽኖች የምትሰሩ ከሆነ አሁንም ትምህርታዊ ቪዲዮዎች ናቸው። ይሄኛው ታይትል ሃይ ሲፒኤም አለ። ይህ ማለት ትንሽ ቪው ታይቶላችሁ አሪፍ ገንዘብ የምታገኙበት ቶፒክ ነው። ይህንን ቪዲዮ ለመስራት ፊታችሁን ማሳየት አይጠበቅባችሁም። አምስተኛው ኒች ደግሞ ሄልዝ ኤንድ ፊትነስ ኒች ነው። ይህ ኒች በጣም ብዙ ሰዎች ስለ ጤና ነክ መረጃዎችን ማግኘት ይፈልጋሉ። ለምሳሌ ስለ ጂም ወርክአውት፣ ስለ አመጋገብ፣ ከጤና ጋር ተያያዥነት ያላቸው ነገሮችን ዓለም ላይ ያሉ ተመልካቾች በብዛት ሰርች ያደርጋሉ ዩቲዩብ ላይ። ለምሳሌ ጨጓራን የሚጎዱ 5 ነገሮች ብላችሁ ቪዲዮ የምትሰሩ ከሆነ በጣም ብዙ እይታዎች ልታገኙ ትችላላችሁ። ስለዚህ የሄልዝ ቪዲዮ ላይ ብዙ አድቨርታይዝመንቶች ከሄልዝ ጋር ተያያዥነት ያላቸውን አፕሊኬሽኖች ማስታወቅ ይፈልጋሉ። በዛ ታርጌት ኦዲየንስ ነው የሚያገኙት። አስተማሪ ቪዲዮ ስለሆነ አሪፍ ገንዘብ ይሰራል። ሰዎቹን ማስታወቂያዎችን ስኪፕ አይሉትም። ቢያንስ ጤና ፈልጎ ስለመጡ ከጤና ጋር ተያያዥነት ያለውን ቪዲዮ ሲመጣ ያንን ማስታወቂያ ያዩታል። የዛሬ ቪዲዮ ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።